መጀመሪያ ጨርሱ ያላችሁን ነገር ጨርሱ ማለት ዝግጁ ሁኑ። ከቤተሰብ ጋር መጨረስ ያለባችሁ ነገር ካለ ጨርሱ። ከራሳችሁ ጋር መጨረስ ያለባችሁ ነገር፣ ከጓደኞቻችሁ ጋር መጨረስ ያለባችሁ ነገር ካለ መጀመሪያ ጨርሱ። ሳንጨርስ እየገባን የሰውን ህይወት የራሳችንንም ህይወት ከዛ የሰውንም ህይወት የማህበረሰቡን ሁኔታ አንበጥብጥ። ትዳር ባዛር አይደለም። አመለጠን እንዳያመልጠኝ ብለን መንገባበት ነገር ስላልሆነ ጨርሱ ከራሳችሁ ጋር መጀመሪያ። ከዛ ማለት እንደምትወደኝ ነው ማቀው ነኝ ሁሉም ቤተሰብ ነው የሚያቀኝ። ከዛ በኋላ ግን ሽማግሌ ሊላክ ነው ልንጋባ ነው ሲባል ሁሉም ሰው ተቀያየረ። ከዛ ለኔ በጣም ግራ ይገባኝ ማለት ባያቆኝ ምናምን እንደ አዲስ ሰው ማነች ምንድነች ምናምን ሊመጣ ይችላል። እናንተ ከመጋባታችን ከ3 አመት ከ4 አመት በፊት የሚያቆኝ ሰዎች ሙሉ ለሙሉ ተቀየሩ። ኢቭን ፕሮግራማችንን ማን መጣም አሉ። ለኔ በጣም ከባድ ነበር። ከዛ ደግሞ ማለት አንተን ካለ ቤተሰብ ብቻህን ምንድነው ማደርግህ ፕሮግራም ቀለበት እየተጋባን ነው ብለን ቁጭ ብለን አንመጣም ማንንም አይመጣም ሲባል እኔም በጣም ነበር ግራ ይገባኝ። ላንተ ምን አይነት ምላሽ መስጠት እንዳለብኝ ራሱ አላቅም። ከዛ ለቤተሰቦቼ ምንድነው ምላቸው ለራሴ ራሱ ምን ብዬ እንደምነግረው አላቅም። ከዛ ሁሉም ሰው ማለት በቃ እኔ የሆነ ዝም ብላ የሆነች ሴት አመጣህ እንዳገባ አይነት ነገር ነው ያለው። ከዛ ማንንም ሰው ደውሎም እንኳን ደሳለሽ ያለኝ የለም። ኢቭን ሽምግልና አልፎ ከ3 ወር ምናምን በኋላ ስመረቅ ማንንም ሰው ሌላ ጊዜ ለብሬክስ መጣ ብር ሰጣኝ ሆነ በቃ የሆነ ነገር ገዛስታ ምናምን ነበር ምትልከኝ እናት። ከዛ በኋላ ያ ሁላ ነገር ሲቀየር ከአዲስ ማለት ትዳር ማለት ለኔ በጣም ትልቁ ቀኔ ሽምግልና ቀናችን ነው ማለት በቃ በጣም ትልቅ ቀን ነው። የዛን ቀን እንኳን ደሳለሽ ያላለኝ ገኔ ሰው በቃ አይደለም ብዬ ነው አሁን እኔ ዛኔ ማስበው። ጭራሽ እነሱ ጭራሽ ደስታቸው የሚያስደስታቸው ከዛ ለኔ ብቻ ሳይሆን ያንተ ደስታቸው የሚያስደስታቸው ብያቸው ማስባቸው ሰዎች ጭራሽ ሙሉ ለሙሉ ነገሩ ሲጠፋ ለኔ በጣም ነበር የሚከብደኝ። ከዛ ቤት ምን ብዬ እንደማስረዳቸው አላቅም። አይመጡም ቤተሰቦቹ ምናምን ስል ከዛ አንተ በዛ እዛን ጊዜ የሚሰማህ ደስታ የሚሰማህ ስሜት ከዛ ቢመጡ ዛጋ ያለው ደግሞ የሚኖርህ የነበረው ደስታ ከዛ ደግሞ ፕሮግራሙ ላይ መጡ አንመጣም ብለው ነበር። ከዛ መጡ ፕሮግራሙ ላይ መጡ ሙሉ ለሙሉ እኔ እናንተ ቀለበቱና ግራጁዌሽኑ ስናለቅስ ነበር የዋል ነው የነበረው ውስጣችን የነበረው ስሜት